ደህና ሰነበትሽ ወይ? ደህና ነሽ? እንዴት ከረማችሁ? ደህና ሰነበታችሁ? ደህና ነኝ እግዚአብሔር ይመስገን። እናንተ ደህና ናችሁ? ደህና ነን። ይኸው አሁን የምትመለከቱት ይሄ በቆሎ ከተች አንስቶ እላይ ድረስ ማለት ነው። እላይ ድረስ የኔ በቆሎ ነው፣ የኔ ማለት ነው። አሃ ያ የምታየው ማለት ነው። ይሄ ከተች አንስቶ እላይ ድረስ የኔ በቆሎ ነው። ብታይ የፈጀብኝ አንድ ኩንታል ዩሪያና አንድ ኩንታል ዳፕን ያደረኩበት ይገርምሻል። እና በጣም ገራሚ በቆሎ ነው። ምን ይሄ ብቻ ይደንቅሻል። ሌላም እኮ አለኝ። እዚያ ማዶ ደግሞ የምታየው ያ ማለት ነው። ያም የኔ ነው እዚህ ድረስ ማለት ነው። ይሄ በቆሎ ሌላ ደግሞ 4 ቁምጣ ማዳበሪያ የፈጀ 5 ጥማድ ስንዴ አለኝ። ስንዴ ማለት ነው። ድንቹን፣ ሌላውን ፍራፍሬውን፣ አተሩን፣ ባቄላውን ተይው፣ ዝም ብለሽ ተይው። ልጥጥ ያለ አዝመራ ነው ዘንድሮ ያለኝ ማለት ነው። በጣም ይገርምሻል አልኩሽ። እንደው ቀላል ገበሬ አይደለሁም፣ በጣም ትልቅ ገበሬ ነኝ። ኧረ አንተስ ጠንካራ ነህ። እንደው ይሄ ብቻ በቆሎ ብቻ በቂ አይደለም። ምን እባክሽ ተጠግቶ የሚበላ ጠፋ እንጂ እኮ አዝመራማ ሞልቷል። ምን እንደው አንድ አባዱላ ሳይገዛ አይቀርም ይሄንን ብሸጠው። ይኖራል እንግዲህ ይደርሳል። ዋ ትቀልያለሽ እንዴት? እኔ እንደማንኛውም ሰው እንዳልመስልሽ። እኔ ግሬት ፋርመር ነኝ። ግሬት ፋርመር ነኝ። ዋ ደግሞ እንግሊዘኞት የተመጣ ነው። ምን አይነት አነጋገር ነው? ዋ አንቺ እኔ ቀላል ሰው አድርገሽኛል። እንዴት? እኔ እኮ በእንግሊዘኛም በአማርኛ ነው እርሻ ራሱ ሳርስ በሬውን ውጣ ሆ ስል ቆይተና ና ኦክስ ዳውን እላለሁ። ወደ ተወረድ ማለት ነው። ይገርምሻል ደግሞ እኔ በአማርኛም በእንግሊዘኛም ነው እርሻ ቦታ ራሱ። እኔ ቀላል ሰው እንዳይመስልሽ። አሃ ደግሞ የእርሻ አማርኛና እንግሊዘኛ አለው። እንዴት ትቀልጃለሽ? እንዴት ምን የሌለው ነገር አለ ብለሽ ነው? አማርኛና እንግሊዘኛ የማይገባበት ነገር አለ ብለሽ ነው? በእርሻው እንዴ ሊጥ ስታቦኩስ እንግሊዘኛ አትሞካክሩም? ኧረ እናቴ እኛ ማተ ምን አውቀነዋ። እና እንዳልኩሽ ነው። አሁን ለጨዋታ ያህል ነው እንጂ ወይ ደግሞ በዚህ በኩል የሚታይሽ እዛ ቦታ እዛ ወደዛ ከፍ ያለው ማለት ነው። ያ ደግሞ የኔ ባቄላ ነው። ባቄላ ድንች ነበረ። ያን የድንቹን አውጥቼ ባቄላን የዘራሁትኝ። ይገርምሻል ማለት ነው። አተርም አለኝ። ዋ ግን እንዴት አልበዛም? በ89 ተወልደ ኖሯል። እንዴት ይሁን መሬት ያንተ ነው? አይ አይደለም፣ በ89 አባቴ ብዙ መሬት በእኔ ስም ተረክቦልኝ ነው። እና ያው የቤተሰብ እኮ ነው የኛ ብቻ እንዳይመስልሽ። እንዲያማ ይሄ ሁላ ግን ያው አበል ያካፍሉኛል 4ኛ ማለት ነው ከዚህ ሁላ። እናቴ እየቆየህ እንግዲህ ጣሙን ታመጣው ጀመረ። እኔ ደግሞ ያንተ ብቻ መስሎኛል። ኦሆ እንዴት? ዞሮ የነሱ ማለት እኮ የኔ ነው። የነሱ ማለት የኔ እኮ ነው። እንዴት 4ኛ ማለት እኮ ቀላል እንዳይመስልሽ። ላንቺም እኮ 4ኛ ከሰጡን ይሄን ያህላል ብዬ ነው አሁን እኮ የነገርኩሽ። አንቺንና የኔን ቀላቀየ ይሄንን ያህላል ብዬ ነው። ዞሮ ይኸው እንደዚህ ነው። አረዲያ እንደው ምንህም አልጣምኸኝ። እንደው ደህና ቆይተህ ደርሰህ ታደፈራርሰዋል። በይኸውልሽ ደህና። ለማንኛውም አሰቢበት።